ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዋና ዋና መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ ወታደራዊ፣ ፖለቲካዊ እንዲሁም ደግሞ ዲፕሎማሲያዊ መረጃዎችን ወደ እናንተ አደርሳለሁ። በቅደም ተከተል መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካታ መረጃዎችን ይዣለሁ። በወሎ ቀጠና እየተደረገ ያለውን ዘመቻ በተመለከተ በአቡነ ዮሴፍ ተራራ፣ በአምባሰል ተራሮች እንዲሁም ደግሞ በምዕራብ ወሎ የበሽሎ ተፋሰስና የአባይ ሸለቆን ይዞ እየተደረገ ያለ መጠነ ሰፊ ወታደራዊ ዘመቻ በተመለከተ ያሉ አሁናዊ መረጃዎችን አደርሳችኋለሁ። እንዲሁም በምዕራብ አማራ ቀጠና በደጋዳሞትና በአዋሳኝ የጮቄ ተራራ ቀጠናዎች እየተደረጉ ያሉ የሳምንት ያለፋቸውን ዘመቻዎች በተመለከተም አጫጭር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በትግራይ እንደዚሁ ሚስጥራዊ ስብሰባዎችን እንዲሁም ደግሞ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ውሳኔዎችን የተመለከቱ መረጃዎችንም በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በቀጥታ ወደ አማራ ክልል የግንባር መረጃዎች ነው የሚሄደው። በሰሜን ወሎ በራያ በዋግኽምራ አዋሳኝ ያለውን የኃይል ክምችትና የጦር መሳሪያ ስምሪት የተመለከቱ መረጃዎችን አስከትላለሁ። በሰሜን ወሎ ዞን በመቄት ወረዳ የሚገኙ የሚሊሻና የአድማ ብተና አባላት ወደ ግንባር ዛሬ ሌሊት ተጭነው መወሰዳቸውን የወረዳው የመረጃ ምንጮች ገልጸዋል። የኢትዮ ፎከስ የመቄት አካባቢ መረጃ ምንጮች እንደገለጹት ዛሬ ማለዳ ከ90 በላይ የሚሊሻ አባላት ከ40 በላይ የፖሊስ አባላት ከአንድ ወረዳ ተጭነው ወደ ራያ ቆቦ፣ ራያ አላማጣ ግንባር መንቀሳቀሳቸውን ገልጸዋል። ከህወሓት ጋር ያለው ከፍተኛ ውጥረት ተከትሎ ከአማራ ክልል ፖሊስ፣ ሚሊሻ፣ አድማ ብተና ከ30 ሺህ በላይ ኃይል ወደ የተለያዩ ግንባሮች ለማንቀሳቀስ እቅድ መኖሩን የወጡ መረጃዎች ይገልጻሉ። አዲስ ምልመላም በየአካባቢዎቹ እየተደረገ ሲሆን በሰሜን ምዕራብ አማራ ቀጠና በቋራ አካባቢም በርካታ ቁጥር ያለው የሚሊሻና የፖሊስ ኃይል ተጭኖ ከወረዳው ስለመውጣቱ የመረጃ ምንጮቹ ጠቁመዋል። በትግራይ አዋሳኝ አካባቢዎች ያለውን ስጋት በተመለከተ ህወሓት እያደረገ ያለው የጦር ቅስቀሳን ተከትሎ በዋግኽምራ፣ አበርገሌ፣ ዛታ፣ ኮረም 3 ግንባሮች፣ በራያ ፊት ለፊት ባሉ ግንባሮች ደግሞ በ5 ግንባሮች ዋጃን ዋናውን መስመር፣ መረዋ፣ ራያ ዞብል፣ ራያ ባላና በራያ ጨርጨር በሚገኙ ግንባሮች በአፋር በሚወስዱ ዋና ዋና መስመሮች ከፍተኛ የኃይል ክምችት በህወሓትም በፌዴራል መንግስቱ በኩልም እየተደረጉ እንደሆኑ የወጡ መረጃዎች ይገልጻሉ። የጦር መሳሪያና የነዳጅ አቅርቦቶች ስምሪትም በተመሳሳይ በራያና ዋግኽምራ አዋሳኝ መስመሮች እንዲሁም ደግሞ በሌሎቹ አካባቢዎች ያሉት አጠቃላይ ወታደራዊ እንቅስቃሴዎች ከወትሮ በተለየ ሁኔታ ተጠናክረው ቀጥለዋል። በዚሁ በሰሜን ወሎ ዞን በተለያዩ አካባቢዎች ያሉ ዘመቻዎችም እንደቀጠሉ መሆናቸውን የገለጹት የመረጃ ምንጮች በወልዲያ ከተማና በአካባቢው በቅርብ ርቀት በሚገኙ መርጦ፣ ዜትበር እንዲሁም ደግሞ በስተ ሰሜን ምዕራብ የወልዲያ አካባቢዎች በቅሎ ማነቂያና የአንጎት አካባቢዎች ከፍተኛ ወታደራዊ ስምሪትና ወታደራዊ እንቅስቃሴዎች መኖራቸውን የመረጃ ምንጮች ገልጸዋል። በሌላ በኩል በጋሸና ቀጠና ከጋሸና ላሊበላ በሚወስዱ ዋና ዋና መንገዶች ዛሬ የከባድ መሳሪያ የመድፍ ድብደባ እንደነበር ከአካባቢ የወጡ መረጃዎች ገልጸዋል። ከጋሸና ወደ ላሊበላ በሚወስደው ዋናው መንገድ ድብኮ፣ ጣጃ ተብሎ በሚጠሩ አካባቢዎች ዛሬ ማለዳ የከባድ መሳሪያ ድብደባዎች ተፈጽመዋል። በዚህ ምክንያት በመኖሪያ ቤቶች ላይ ጉዳት ደርሷል። የአካባቢው አርሶ አደሮች በከባድ መሳሪያ ድብደባ ምክንያት የእርሻ ስራቸውን በድንጋጤ ምክንያት አቋርጠው እንደነበር የመረጃ ምንጮች ገልጸዋል። ይሄ የከባድ መሳሪያ ድብደባ እየተደረገው ምንም አይነት ውጊያም ሆነ ቀጠናዊ የኃይል ስምሪት በሌለበት ወደ ጣጃና ድብኮ እንዲሁ የአዳፍኝ ጥቃት እና ድብደባዎች ናቸው የተፈጸሙት ተብሏል። በዚሁ ሰሜን ወሎ በግዳን፣ ጣፈላማይ፣ ኩልመስክ፣ ሙጃ መውጫ መስመሮችም ተመሳሳይ የእግረኛ ዘመቻዎችና አልፎ አልፎ የከባድ መሳሪያ ድብደባዎች ስለመኖራቸው ከአካባቢ ወጡ መረጃዎች ይገልጻሉ። በምስራቅ አማራ አካባቢዎች የሚገኙ በአጠቃላይ በሰሜን ወሎ፣ በደቡብ ወሎ፣ ምዕራብ ወሎ ቀጠናዎች ከአባይ ሸለቆ እስከ በሽሎ ተፋሰስ፣ ከአቡነ ዮሴፍ ተራሮች እስከ አምባሰል ሰንሰለታማ ተራሮች እስከ ላስታ፣ ደላንታ፣ ዋርላ፣ ዳውንትና መቅደላ ባሉ ተራራማ ስፍራዎች መጠነ ሰፊ የእግረኛና የመካናይዝድ ወታደራዊ ዘመቻ እየተካሄደ እንደሚገኝ ከየአካባቢ የወጡ መረጃዎች ይገልጻሉ። እንደ መረጃ ምንጮቹ ገለጻ ከሆነ በሁለት ዋና ዋና የጦር እዞች የተከፈለው ይህ አጠቃላይ ቀጠናዊ ኃይል መረጃ ምንጮቹ ገለጻ ከሆነ በሁለት ዋና ዋና የጦር እዞች የተከፈለው ይህ አጠቃላይ ዘመቻ በ15 ቀናት ውስጥ ቀጠናዎቹን ለመቆጣጠር ታቅዶ እየተከናወነ ያለ ወታደራዊ ኦፕሬሽን ወይም ደግሞ ዘመቻ መሆኑ ተገልጿል። በጀነራል ሰለሞን ኢተፋ የሚመራው ይህ እዝ ከሐይቅ ጀምሮ
እስከ ኮን ድረስ ያሉትን የዋናውን መስመር የሐይቅ ውጫሌ፣ መርሳ፣ ውርጌሳ፣ ወልዲያን ጨምሮ ወደ ደጋማው የጋሸና ቀጠና ባሉት መስመሮች የሚመራ ኃይል ስምሪት ሲወስድ በምዕራብ አምባሰል ሰንሰለታማ ተራሮችን ጨምሮ ግዳጅ ተሰጥቶታል ነው የተባለው። 11ኛ እዝ ተብሎ የሚጠራው ደግሞ በሰሜን ወሎ እና ምዕራብ ወሎ አካባቢዎች ጀነራል አድማሱ አለሙ የሚመራው ኃይል በምዕራብ ወሎን ደሴን አካሎ እስከ ምስራቅ የአምባሰል ተራሮች ድረስ ያለውን ቀጠና ስምሪት ተሰጥቶታል ተብሏል። በዚህ ከባድ መሳሪያዎችና በአየር ኃይል የሚደገፍ ዘመቻ ከ18000 በላይ መከላከያ ከ15000 በላይ የፖሊስ የአድማ ብተና ኃይል ስምሪት እንደወሰደ የወጡ መረጃዎች ገልጸዋል። በአጠቃላይ ከ33000 በላይ ሰራዊት በዚህ ውጊያ ቀጠና መሰማራቱን የገለጹት የመረጃ ምንጮች በተጨማሪ በውርጌሳና በአካባቢው እንደዚሁ ከየአካባቢው ህዝብን ወደ ለዘመቻ ድጋፍ በሚል በየአካባቢው ወጣቶች ወደ ግንባር እየተወሰዱ መሆናቸውንም መረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ ዛሬ በተፈጸመ የድሮን ጥቃት በቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ላይ በተፈጸመ የድሮን ጥቃት በምዕመናን ላይ አሰቃቂ ጉዳት ደርሷል። ዛሬ ከሰዓት በኋላ ከወጡ መነጋገሪያ መረጃዎች መካከል አንዱ ይሄ ነው። በአማራ ክልል በቀጠለው ጦርነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያኗ ዋና ዋና ተቋማት አብያተ ክርስቲያናት፣ ገዳማት እንዲሁም ደግሞ የአብነት ትምህርት ቤቶችና ሌሎች የቅዱሳን ስፍራዎች የጥቃቱ ኢላማ ከሆኑ ቆይተዋል። ዛሬ በጥንታዊ ገዳም በምዕራብ ወሎ ቦረና ሳይንት ወረዳ አባይ ሸለቆ አቅራቢያ በሚገኝ ቅድስት አርሴማ እየተባለ በሚጠራ ገዳም ላይ በተፈጸመ የድሮን ጥቃት ከ17 በላይ ምዕመናን ጉዳት ደርሶባቸዋል። 8ቱ ሕይወታቸው ስለማለፉ ሲገለጽ 11 የሚሆኑት ደግሞ በመካነ ሰላም ሆስፒታሎች ሕክምና እየወሰዱ ይገኛሉ። ይህንን በተመለከተ የዓይን እማኞች በገዳሙ ውስጥ ምንም አይነት ወታደራዊ እንቅስቃሴ እንዳልነበርና ከመነኩሳትና ከምዕመናን ውጭ በአካባቢው ምንም አይነት ኃይል እንዳልነበር የገለጹት የመረጃ ምንጮች ሆን ተብሎ በገዳሙ ላይ በተፈጸመ ጥቃት ነው መነኩሳትና ምዕመናን የተገደሉት ተብለዋል። በነገራችን ላይ ይህንን የሚያሳዩ ተንቀሳቃሽ ምስሎችና የፎቶግራፍ ማስረጃዎች ከገዳሙ ወጥተዋል። ጥቃት ሊፈጸም የቻለው ይላሉ የመረጃ ምንጮች ቀድሞው አካባቢውን የሚያውቁና አሁን እጅ የሰጡ የቀድሞ የፋኖ መሪዎች ባስተላለፉት የተሳሳተ ጥቆማ ምክንያት እንደሆነ ምንጮቹ አክለው ገልጸዋል። ወታደራዊ መረጃ ምንጮቹ እንደሚያስረዱት ባለፉት 3 ዓመታት በተደረጉ ተከታታይ የአየር፣ የምድር፣ የመካናይዝድ የኮማንዶ ዘመቻዎች ያልተሳካው ግብና ዘመቻ አሁን በእግረኛም በሁለት ዝም እንዲሁም ደግሞ በአየር ኃይልም ቢታገዝ በዚህ ቀጠና የሚያመጣው ለውጥ የለም ብለዋል። ይህንን የገዳሙን የድሮን ድብደባ በተመለከተ በአካባቢው ከአሁን በፊት እጅ የሰጡ የቀድሞ የፋኖ መሪዎች አካባቢው ላይ ወታደራዊ ይዞታ እንመሰርታለን በሚል ከ6 ወራት በፊት በአካባቢው ሲንቀሳቀሱ እንደነበርና ይህንን መረጃ ምንም ባልተጨበጠ ሁኔታ አሳልፈው በመስጠት ገዳሙ ለጥቃት እንዲጋለጥ አድርገዋል። ዛሬ በገዳሙ በተፈጸመው ጥቃት በፋኖም ሆነ በሌላ የኃይል ላይ የደረሰ ምንም ጉዳት የለም። በጥቃቱ ከ17 በላይ የሚሆኑት የመነኩሳት ናቸው ጉዳት እየደረሰባቸው። ይህንን ማረጋገጥ የሚፈልግ ሰብአዊ መብት ተሞቆርቋሪ ካለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩልም እንደዚሁ ጉዳዩን ማጣራት ካስፈለገ ባለው መዋቅር ማረጋገጥ ይቻላል። ይህ እንግዲህ በገዳማት ላይ ድብደባ ሲደረግ ይሄ መጀመሪያው አይደለም። ይህ ገዳም 2016 ዓ.ም በተመሳሳይ ድብደባ ተደርጎበታል፣ የከባድ መሳሪያ ድብደባ። ይሄ ቅድስት አርሴማ ገዳም የሚገኘው ከመካነ ሰላም ቦረና ወደ ምስራቅ ጎጃም ግንደወይን በሚወስደው የአባይ ድልድይ አቅራቢያ የሚገኝ ገዳም እንደሆነ ለማወቅ ተችሏል። ወደ ጎጃም ቀጠናዎች ስንሄድ በምዕራብ አማራ እና በጎጃም የጮቄ ተራራ እና ደጋዳሞትን ማዕከል በማድረግ የተከፈተው ሰፊ ወታደራዊ ዘመቻ ከአንድ ሳምንት በላይ ያስቆጠረ ሲሆን በርካታ ቀጠናዎች በከባድ ውጊያ እየተካሄደ እንደሚገኝ ከየአካባቢ የወጡ መረጃዎች ያመላክታሉ። ጦርነቱ ከደጋ ዳሞት እስከ ደጋ ሰኝ፣ ማቻከል፣ ቢቡ ወረዳ፣ ደብረ ኢየሱስ፣ አብዛኞቹ የቋሪት ወረዳ አካባቢዎች፣ የሰከላ ኩታ ገጠም እንዲሁም የዋሸራ በሞጣ ወደ ደጋ ዳሞት በሚወስዱ መስመሮች ጨምሮ በ6 ዋና ዋና አቅጣጫዎችና በተለያዩ ንዑስ አቅጣጫዎች እየተደረገ ይገኛል። ባለፈው ሳምንት በቋሪት ወረዳ የተካሄደውን የመከላከያ የሚሊሻ ስብሰባ ተከትሎ የተጀመረው ይህ መጠነ ሰፊ ዘመቻ በሮኬት በቢኤም በመድፍና በሌሎች ከባድ መሳሪያዎች የታገዘ እንደሆነ ይታወቃል። በተለይ በከፍተኛ ተራራማ ቦታዎች ላይ ከባድ ውጊያዎች እንደቀጠሉ ሲሆን በትላንትናው ዕለትም ከቋሪት ጠጠር ማርያም ወደ ዋሸራ ስምሪት ላይ ከነበረ ኃይል ጋር
ገረገራ ተብሎ በሚጠራ አካባቢ ለሰዓታት የቆየ ጠንካራ ውጊያ ተደርጓል። በሌላ በኩል ባለፈው ሳምንት መጀመሪያ ላይ በወታደራዊ ስምሪት ተይዘው የነበሩ ቦታዎችን ፋኖ መልሶ መቆጣጠሩን አስታውቋል። ለምሳሌ በደጋ ዳሞት፣ በቋሪት፣ በዋሸራ፣ በማቻከል ቢቡኝ ወረዳዎችና ማቻከል አካባቢ የነበሩ ይዞታዎችን መልሶ ፋኖ ስለመቆጣጠሩና በስድስቱ ወረዳዎችና በጮቄ ተራሮችን ማዕከል አድርገው በሚገኙ አካባቢዎች ያለው ሁኔታ ለመቆጣጠር እንደቻለ አሳውቋል። ከነዚህ መካከል ደንበጫ ወረዳ የሚገኙት እንደ አንጀኔና ገሊላ ወደ ደጋዳሞት የሚያስገቡ መንገዶችና አካባቢዎችን፣ ቢቡኝ አካባቢ እንደዚሁ በደብረ ኢየሱስና በተለያዩ አካባቢዎች ያለውን የወታደራዊ እንቅስቃሴና እግረኛ ኃይል በአጸፋ ምላሽ ስለመመከቱ ፋኖ አስታውቋል። እስካሁን በውጊያው ምክንያት በፋኖም ሆነ በመከላከያ ላይ የደረሰው አጠቃላይ አሃዛዊ ጉዳት በውል አልታወቀም። በስድስቱም አካባቢዎች ግን ከ11 በላይ ሲቪሊያኖች መገደላቸውና ንብረት መውደሙን የሚገልጹ መረጃዎች ወጥተዋል። ወደ ሌሎች መረጃዎች ስቀጥል በትግራይም ፖለቲካ የተመለከተ መረጃ ነው። ሚስጥራዊ ስብሰባ መደረግና የፖለቲካ አቅጣጫና ውሳኔ መደረጉን የሚገልጽ መረጃ ወጥቷል። በወቅታዊ የኢትዮጵያና የትግራይ ፖለቲካ የወደፊት ዕጣ ፈንታ ላይ ያተኮረ ሚስጥራዊ ስብሰባ በቨርቹዋል መደረጉን የሚጠቁም መረጃ ነው ለኢትዮ ፎከስ እየደረሰው። ትላንትና ሐምሌ 14 2018 ዓ.ም አመሻሹን ለአንድ ሰዓት ተኩል ቆይቷል በተባለው በዚህ የቨርቹዋል ስብሰባ ላይ የትግራይ ዋና ዋና ወታደራዊ ፖለቲካዊ መሪዎች፣ በውጭ ሀገራት የሚገኙ የህወሓት የዲያስፖራ ተወካዮች እንዲሁም የሚዲያና የፖለቲካ አክቲቪስቶች ተሳትፈዋል ነው የተባለው። እንደ መረጃ ምንጮቹ ዘገባ ከሆነ በስብሰባው ላይ በዋናነት በአምባሳደር ፍስሐ አስገዶም የቀረበው የኢትዮጵያን ማዕከላዊ መንግስት ማዳከምና መበተን ቀጥሎ ሊወሰዱ ስለሚገባቸው ስልታዊ እርምጃዎችና አጠቃላይ የፖለቲካ አቅጣጫዎች ሐሳብ ቀርቦ ውይይት ተደርጎበታል ተብሏል። አምባሳደር ፍስሐ አስገዶም ባቀረቡት የፖለቲካ አቅጣጫ መሰረት ማዕከላዊ መንግስቱ በፍጥነት የሚበተን ከሆነና በቀጣዮች ወራት በፍጥነት የመበተን ስራው በጋራ ከሌሎች ኃይሎች ጋር ከተሰራ በኋላ ይህንን አጋጣሚ በመጠቀም ትግራይ እስከ ጎንደር መተማ ድረስ እንዲሁም ደግሞ እስከ ወልዲያ ድረስ ያሉትን መሬትና ወሰኖች በመያዝ በፍጥነት ራሱን የቻለ አዲስ ሀገር መሆን አለበት የሚል ሐሳብ አምባሳደር ፍስሐ አስገዶም አቅርበዋል። አምባሳደር ፍስሐ አስገዶም ያቀረቡትን ሐሳብ ብዙዎቹ ተሳታፊዎች እንደተስማሙበት የመረጃ ምንጮቹ ገልጸዋል። የስብሰባውን በተመለከተ ተሳታፊ የመረጃ ምንጮች እንደገለጹት በዚህ ስብሰባ ላይ ትግራይን የአዲስ የምስራቅ አፍሪካ ሀገር አድርጎ የማዋለዱ ጉዳይ በፍጥነት ሊሰራበት ይገባል የሚለውን የአምባሳደሩን አቅጣጫ ሁሉም ተሰብሳቢዎች ተቀብለው ተስማምተዋል ነው የተባለው። ሌላው ከመቀሌ